በዛሬው ዕለት መነሻቸውና መድረሻቸውን ወደ ኢራን ያደረጉ መርከቦች ጭምር አይገቡም አይወጡም በሚል በዶናልድ ትራምፕ የተጣለው የባህር ላይ እገዳ ምን እንደሚመስልና ይህንን ተከትሎ ደግሞ እንደ ቻይና የመሰሉ ሀገራት እየወሰዱ ያለው የአጸፋ እርምጃ በቀጣይ በቀጠናው ላይ ምን ይዞ ሊያስከትል ይችላል፣ ምን ሊያመጣ ይችላል የሚለውን ጉዳይ በዝርዝር እንመለከታለን። የቻይና መርከቦች በዛሬው ዕለት የሆርሙዝ ሰርጥን አልፈው መሻገራቸውን የሚያመላክቱ በርካታ ዓለም አቀፍ መገናኛ ብዙሃን ዘገባዎች የፊት ገጻቸው ቢያደርጉትም እንደ ፎክስ ኒውስ የመሰሉ የዜና ምንጮች ግን የለም እነዚህ የሆርሙዝ ሰርጥን ለማለፍ የሞከሩ የቻይና መርከቦች ድጋሜ በአሜሪካ የባህር ላይ እገዳ ምክንያት እንዲመለሱ ተደርገዋል የሚል አይነት መረጃ ወጥቷል። እውነታው ግን ከዛ የተለየ ነው። የባህር ላይ የመርከቦችን እንቅስቃሴ የሚያጠኑና በሳተላይት የሚከታተሉ እንደ ካፕለር የመሰሉ ዓለም አቀፍ ተቋማት በእርግጥም ዛሬ የሆርሙዝ ሰርጥን አቋርጠው 3 መርከቦች ማለፋቸውን ነው እያሳዩ የሚገኘው። እነዚህ መርከቦች ከኢራን ጋር ግንኙነት አላቸው ወይስ የላቸውም በሚለው ላይ እስካሁን ድረስ በይፋ የተረጋገጠ ነገር ባይኖርም የተለያዩ የመገናኛ ብዙሃን ግን በእርግጥም መርከቦቹ ወደ ኢራን ድንበር አቅራቢያ እየተቃረቡ ሲንቀሳቀሱና አንዳንዶቹም ደግሞ ከዛው ከኢራን የባህር ዳርቻ አካባቢዎችና ወደቦች አካባቢ ሲነሱ መመልከታቸውን የሚያሳዩ መረጃዎችን የሚጠቅሱ ሆነው ተስተውለዋል። በሌላ ቋንቋ ምንም እንኳ ዶናልድ ትራምፕ የኢራን መርከቦችን አግጃለሁ ወይም እንዳይንቀሳቀሱ ከልክያለሁ ቢሉ በዛሬው ዕለት ግን በ3 መርከቦች አማካኝነት መፈተናቸውን በግልጽ መረዳት ይቻላል። ከምንም በላይ ደግሞ በቀጣዮቹ ቀናት ላይ ይሄ አሁን በመጀመሪያው የእገዳ ቀን ላይ የተመለከትነው አይነት እንቅስቃሴ ተጠናክሮ ላይቀጥል የሚችልበት ምንም አይነት ዋስትና የለምና በእርግጥም ዶናልድ ትራምፕ በብሎኬድ ወይም ደግሞ የሆርሙዝ ሰርጥን መዝጋት የሚሉት አካሄዳቸው እስከምን ያክል ድረስ አዋጪ ሆኖ በቀጠናው ላይ የሚፈልጉትን አይነት ሰላም ሊያመጣላቸው ይችላል የሚለው ጉዳይም በመጠየቅ ላይ ይገኛል። የሆርሙዝ ሰርጥን አቋርጠው አልፈዋል ተብለው እየተነሱ ካሉ የቻይና መርከቦች መካከል ሪች ስትሪ እየተባለ የሚጠራ የሚዲየም ሬንጅ ታንከር ወይም መካከለኛ ደረጃ አቅም ያለው ታንከር እንዲሁ የነዳጅ ጫኝ ታንከር ማለት ነው የመጀመሪያው ሲሆን ይህ የሪች ስትሪ የሚባለው መርከብ 250 ሺህ በርሚል የሚጠጋ ኢታኖል ይዞ ማለፉ ነው እየተነገረ የሚገኘው። ሙርሊሽካን እየተባለ የሚጠራው ደግሞ ሌላኛው የቻይና መርከብም እንዲሁ በተመሳሳይ የሆርሙዝ ሰርጥን አልፎ መሻገሩ እየተገለጸ ሲሆን ይህ መርከብ በቀጥታ ወደ ህንድ ውቅያኖስ ሳይሆን መዳረሻውን ያደረገው ህንድ ውቅያኖስን አቋርጦ በሆርሙዝ በኩል ወደ ፐርሺያን ገልፍ መግባቱ እየተነገረ ይገኛል። በተለይ ወደ ዩናይትድ አረብ ኤምሬት አካባቢ እንግዲህ የተጠጉ ናቸው እንቅስቃሴዎች ቢባልም እንኳን እነዚህ ሁለቱ የቻይና መርከቦች ከዚህ ቀደም ማዕቀብም ተጥሎባቸው ነበር። አሜሪካ በ2023 እንደ አውሮፓውያን አቆጣጠር ላይ አሁን የዘረዘርኩላችሁ ሁለቱን መርከቦችንና በተለይ ሪች ስትሪ እየተባለ የምትጠራውንና ባለቤትነቷ ሻንጋይ ዥዋንረን እየተባለ በሚጠራ ቻይናዊ የተያዘችዋን መርከብ ከቻይና ጋር ከኢራን ጋር ግብይት የሚያከናውኑ መርከቦች ናቸው በሚል ማዕቀብ ተጥሎባቸው ነበረ። እንግዲህ በአሜሪካ ማዕቀብ የተጣለባቸው መርከቦች በዚህ ደረጃ ደፍረው በግልጽ በአደባባይ ማዕቀቡን ጥሰው ይህን አይነት እንቅስቃሴ ካሳዩ በመጪዎቹ ጊዜ ደግሞ የቻይና መንግስት በይፋ እያወጣቸው ካሉ መግለጫዎች አንጻር ማለትም በእርግጥ ይህንን የአሜሪካ እንቅስቃሴ ኃላፊነት የጎደለው ነው ስትል ነው ቻይና የገለጸችው። ለምን ከተባለ ዓለም አቀፍ የባህር ላይ እንቅስቃሴን አደጋ ውስጥ ያስገባል ብቻ ሳይሆን በድርድር ሂደት ላይ የነበረውንና በተኩስ አቁም በተወሰነ መልኩ ፋታ ያገኘውን የቀጠናውን ጦርነት ሊያባብስና ወደ ሌላ የለየለት እልቂት ውስጥ ሊያስገባ የሚችል አይነት ነው፣ ኃላፊነት የጎደለው ኢሪስፖንስብል ነው በማለት ነው የገለጸችው። በባህር አካባቢው ላይ የመንቀሳቀስ ሙሉ ሉዓላዊ መብት እንዳላትና አሜሪካ ከኢራንና ቻይና ባላቸው የሁለትዮሽ አጋርነት ላይ ጣልቃ ልትገባ እንዳትሞክር ስትልም አስጠንቃለች ቻይና። ምን ማለት ነው? ከዚህ ቀደም በ2024 በኢራንና በቻይና መካከል በጣም የበርካታ ኦልሞስት የ400 ቢሊዮን ዶላር ገደማ የሚጠጋ ስምምነት መከናወኑ አይዘነጋም። በ2024 ማለት ነው። ከዛ ጊዜ ወዲህ ቻይና የነዳጅ አቅርቦቷን በዚህ የሆርሙዝ ሰርጥ ላይ የተንጠለጠለ ነው ስንል በየቀኑ ከኢራን ወደ 1.4 ሚሊዮን በርሜል ድፍድፍ ነዳጅ ወደ ሀገሯ ታስገባለች። በየዕለቱ 1.4 ሚሊዮን በርሜል ድፍድፍ ነዳጅ። እርግጥ ነው ቻይና በየቀኑ ኦልሞስት ከ10 ሚሊዮን በርሜል ድፍድፍ ነዳጅ በላይ የምታስገባ ሀገር ነች። ከዛ ውስጥ ነው እንግዲህ 1.4 ሚሊዮን የሚሆነውን ከኢራን የምታስገባው። በጥቅሉ ከተገለጸ ከ40 እስከ 50 ከመቶ የሚሆነው የቻይና የነዳጅና የኢነርጂ አቅርቦት ይህንን የሆርሙዝ ሰርጥን ታኮ የሚያልፍና ወደ ቤጂንግ የሚደርስ ነው። በሌላ ቋንቋ እንግዲህ ይህንን አይነት ብሔራዊ ጥቅሟ ይህንን አይነት ብሔራዊ ፍላጎቷ ነው የቻይና አደጋ ውስጥ የገባው። ለዚህም ነው እንደዚህ አይነት በአሜሪካ የሚከናወኑ ጉዳዮችን ኃላፊነት የጎደላቸው ነው ብሎ ከመግለጽ ባሻገር በኢራንና በቻይና መካከል የተደረገ የሁለትዮሽ ግንኙነትን አሜሪካ ምንም የሚያገባት ነገር የለም፣
ጣልቃ እንዳትገቢ የሚል የማስጠንቀቂያ መልእክትን ለማስተላለፍ የተገደደችው። ለመሆኑ የዶናልድ ትራምፕ አስተዳደር የሆርሙዝ ሰርጥን መዝጋት ሲል ምን ማለቱ ነው? እንደሚባለውስ ደግሞ ሙሉ በሙሉ ሆርሙዝ ሰርጥን መዝጋት ይችላል ወይ በሚለው ጉዳይ ላይም እንዲሁ በርካታ መረጃዎች በመውጣት ላይ ይገኛሉ። የዶናልድ ትራምፕ አስተዳደር ይህንን የባህር ላይ እገዳ ለማከናወን ወይም ሆርሙዝ ሰርጥን ለመዝጋት በሚል በቀጠናው ላይ ከ50 በላይ የሚሆኑ እንግዲህ የጦር መርከቦችን እንዳስጠጋና ከ10 ሺህ በላይ የሚሆኑ ወታደሮችም ለዚህ ዝግጁ ሆነው እየጠበቁ መሆኑን የሚያመላክቱ አይነት መረጃዎች ወጥተዋል። ብሎኬድ ወይም መዝጋት ሲባል ግን ዝም ብሎ በዛ አካባቢ ላይ መርከቦችን አስፍሮ የመርከቦች እንቅስቃሴን መግታት ሳይሆን በዛ አካባቢ ላይ የትኛው መርከብ እየገባ ነው እየወጣ ነው የሚለውን የሰርቪላንስ ስራ ማከናወን የሰርቬላንስ ስራ በአግባቡ ማከናወን የሚችሉበትን አቅም መገንባትና ያንን መነሻ ባደረገ መልኩ ደግሞ ሊያልፉ የሚችሉ መርከቦችን ቁጥጥር በማድረግ የሚፈልጉትን አይነት ጫና ማሳደር የሚቻልበትን አቅም መፍጠር ነው። ታዲያ ይህንን በማድረግ ረገድ አሜሪካ ምን ያክል ይሳካላታል? ብሎኬዱ በወረቀት ላይ እንደታሰበው እንዲህ በተግባር ቀላል ይሆንላታል ወይ የሚለውን ጉዳይ የሚያነሱ በርካቶች፣ በተለይ በዛሬው ዕለት ቻይና ያሳየችው ምልክት ኢራንን በነገራችን ላይ በአንዲት ፐርዢያን ፒስ ገልፍ የምትባል እና ከዚህ ቀደም የኢራን ናፍጣን ከኢራን ወደቦች አንስታ ወደ ሌሎች የመካከለኛው ምስራቅ ሀገራት ወደቦች የምታስጠጋ መርከብ አለች፣ ፒስ ገልፍ የምትባል ማለት ነው። ይችኛዋ መርከብ በዛሬው ዕለት በእርግጥ መነሻው አልታወቀም የሚባል እንጂ ከዚህ ቀደም ከኢራን የሚነሱ እቃዎችን ናፍጣዎችን የምታመላለስ መሆኑ የሚታወቅ ከሆነ ዛሬ መቼም ድንገት በዚህ አጋጣሚ ተፈጥሮ ከሌላ ልትነሳ የምትችልበት እድል የለም። ስለዚህ ወደ እነ ዩናይትድ አረብ ኤምሬት ተጠግታለች ነው እየተባለ የሚገኘው። ታዲያ በእንደዚህ አይነት ነባሪያ ሁኔታ ኢራንም ጭምር በዚህ ደረጃ በተግባር በተጨባጭ አሜሪካን እየፈተነች ከመሆኑ አንጻር በመጪዎቹ ጊዜ እንዴት ነው ይህ የአሜሪካ የብሎኬድ ጉዳይ ተግባራዊ ሆኖ የሚቀጥለው የሚለው ጥያቄ እንዲነሳ በማድረግ ላይ ይገኛል። በእርግጥ እነ ዶናልድ ትራምፕ ይህንን አካሄድ ለመፈጸም ወይም ብሎኬዱን ለማከናወን እንግዲህ ተገደዱት። አንደኛ በዚህ በእስላማባድ ውስጥ በፓኪስታን ሲከናወን የነበረ የድርድር ሂደት ውጤት አልባ ሆኖ ከተጠናቀቀ በኋላ እንደሆነ ቢገለጽም አሁን ላይ የወጡ ያሉ መረጃዎች ግን ሁለተኛ ዙር የትራምፕ እና የኢራን ባለስልጣናት የውይይት መርሃ ግብር ምናልባትም በዚህ በያዝነው ሳምንት እስከ ሐሙስ እስከ አርብ ድረስ ባሉት ጊዜ ሊቀጥልና ሊከናወን ይችላል እየተባለ ነው። ይህ ማለት በሌላ ቋንቋ በእርግጥ ዶናልድ ትራምፕ የሆርሙዝ ሰርጥን ዘግተው የመቆየት ፍላጎት የሌላቸውና ምናልባትም ኢራን ላይ ጫና በማሳደር ሀገሪቱ ቅድመ ሁኔታዎቻቸውን ተቀብላላቸው እንደሚፈልጉት እንድትሆን ያስቀመጡት አይነት መንገድ ነው እየተባለ ይገኛል። ለምን ከተባለ ደግሞ ይሄኛው ጉዳይ በእርግጥ አሜሪካ እንዲህ አይነት በቀጠናው ላይ ሊፈጠር የሚችል መዘጋት በዓለም የነዳጅ አቅርቦት ላይ የሚያስከትለውን ጫናና ከፍ ያለ ቀውስ መቋቋም አትችልም። ምንም እንኳን ራሷ ብትቋቋመው እንኳን ሌሎቹ የእሷ አጋር የሚባሉት ለምሳሌ የአውሮፓ ህብረትን ብትመለከቱ አሁን ላይ ከዶናልድ ትራምፕ ጋር ባለው ነባራዊ ሁኔታ ውጥረቶች ቢኖሩም የአውሮፓ ህብረት ግን ባለፉት 44 ቀናት ብቻ ጦርነት ከተጀመረ ወዲህ ባለው ጊዜ 22 ቢሊዮን ዶላር ገንዘብ ከስር ያለው ነው ያለው ከነዳጅ አቅርቦት ጋር ተያይዞ ማለት ነው። ታዲያ እነዚህ የአሜሪካ አጋር ያው በኮቴሽን ውስጥ ይሆንና የምንላቸው ሀገራት በእንደዚህ አይነት ጫና ውስጥ ሲመጡ የትራምፕ የሆርሙዝ ሰርጥን እንቅስቃሴ መቃወማቸውና አሁን በግልጽ እያየን እንዳለ ነው። እነ ዩናይትድ ኪንግደም እነ ጀርመንና የመሳሰሉት እኮ ዶናልድ ትራምፕ እንዲያቆም ጥያቄ እያቀረቡ ነው የሚገኙት፣ እነ ፈረንሳይ በተለይ። ስለዚህ ይሄ የትግበራው ጉዳይ አጠያቂ ከመሆኑ አንጻር ትራምፕም ቀድሞ ያው ዲል በማከናወን ረገድ እሳቸው የጻፉትን መጽሐፍ አለ እንደምታውቁት አርት ኦፍ ዘ ዲል የሚልና በጣም በድርድር ላይ በጣም ጎበዝ ነኝ ብለው ያስባሉ ዶናልድ ትራምፕ ሊሆኑ ይችላሉ። በዚህ መልኩ እንግዲህ በኢራን ላይ ጫና በማሳደር ሀገሪቱን ወደ ድርድር ጠረጴዛ መመለስ የዶናልድ ትራምፕ እቅድ መሆኑ ነው እየተገለጸ የሚገኘው። ይህ ማለት ምን ማለት ነው? እንግዲህ ዶናልድ ትራምፕ ከኢራን ጋር ወደ ድርድር ጠረጴዛ ላይ ድጋሜ የመምጣት እድላቸው እጅግ ከፍተኛ ነው። የአሜሪካ መገናኛ ብዙሃኖችም ናቸው በነገራችሁ ላይ በቀናት ውስጥ በተለይ በመጪው ሐሙስ አርብ አካባቢ ላይ የሁለቱ ሀገራት እንግዲህ ተደራዳሪዎች በድጋሜ ሊገናኙ የሚችሉበት አይነት ነባሪያ ሁኔታ በመፈጠር ላይ እንደሆነ በመዘገብ ላይ የሚገኙት እና ዶናልድ ትራምፕ የሆርሙዝ ሰርጥን ዘግተው ልቀጥል ቢሉ ራሱ አያዋጣቸውም። በነገራችን ላይ አጋሮቻቸው ብቻ ይጎዳሉ ሳይሆን የእሳቸው የስልጣን ሁኔታም ጭምር እንግዲህ በጣም ጫና ውስጥ እየገባ ነው። እንደምታውቁት
በሀገር አሜሪካ ውስጥ ልክ በአመቱ በስልጣን ዘመናቸው አጋማሽ ላይ ልንል በምችል መልኩ የምርጫ ይከናወናል። የላይኛው ምክር ቤትና የታችኛው ምክር ቤት የሴኔትና የኮንግረሱ ምርጫ ማለት ነው። በዚህ ሰዓት ላይ የሴኔትም ሆነ የኮንግረሱ ወንበሮች በሪፐብሊካን ሰዎች ናቸው የተያዙት። ግን ቀጣይ በአመቱ አጋማሽ ላይ በሚከናወነው ይህ ምርጫ ሂደት ላይ የሪፐብሊካን ሰዎች ምናልባትም በዲሞክራቶች የሚተኩ ከሆነ አሁን ላይ አሜሪካ ውስጥ ያለውን እንትን አስቡት። ይህን የነዳጅ ቀውስ ተከትሎ የሚመጣ የኑሮ ውድነትና ኢንፍሌሽን አስቡት። የህዝቡን እንግዲህ እያሳየ ያለውን ተቃውሞ አስቡት። አሁን ከቀናት በፊት ኖ ኪንግስ በማለት ከ9 ሚሊዮን በላይ የሚሆኑ አሜሪካውያን ለተቃውሞ አደባባይ ላይ ወጥተው እንደነበረ አይዘነጋም። ታዲያ እንደዚህ አይነት ጫና የውስጥ የፖለቲካ ጫና እየመጣባቸው የሚገኙ ዶናልድ ትራምፕ ይህንን ጉዳይ በቶሎ ቢያስተካክሉ ነው እንግዲህ ስልጣናቸው ተረጋግጦ የሚቀጥለው። ምክንያቱም የላይኛውና የታችኛው ምክር ቤትን የሴኔትና የኮንግረስ ወንበሮችን ዲሞክራቶች ያዙ ማለት በሌላ ቋንቋ ዶናልድ ትራምፕን በህግ ሊጠይቁ ይሄ ኢምፒችመንት በሚባለው በስልጣን ላይ እያሉ በህግ የሚጠየቁ የአሜሪካ ፕሬዝዳንት ሆነው የሚቀጥሉበት አጋጣሚ፣ ሁለተኛ ነገር ደግሞ እሳቸው የሚያቀርቧቸው ውሳኔዎች ተፈጻሚ እንዳይሆኑ በማድረግ ረገድ በድምፅ ብልጫ እያሸነፉ የትራምፕን እንግዲህ የስልጣን ጉዳይ ጭምር ጥያቄ ውስጥ ያስገባሉ። ቀሪ ሁለት ዓመታት የትራምፕ ጊዜያት ማለት ነው በጣም አስቸጋሪና ከባድ ይሆኑባቸዋል ለሳቸው። ስለዚህ ከነዚህ ሁኔታዎች አንጻር የኢራን ጦርነትን በቶሎ መጨረስ ነው የዶናልድ ትራምፕ ምርጫ ማለት ነው። የሆርሙዝ ሰርጥን ዘግቶ መቆየት በፍጹም አማራጫቸው አይደለም። ከኢራን ጋር ጦርነት ውስጥ መቀጠል በፍጹም አማራጫቸው አይደለም። ይሄን ሊያሳያችሁ የሚችለው ሌላው ጉዳይ ምንድነው? ያው ኢራን የሆርሙዝ ሰርጥን ለመክፈት እንደ ቅድመ ሁኔታ የምታመጣው የእስራኤልን ጉዳይ እንደሆነ ይታወቃል። ታዲያ በዛሬው ዕለት እንግዲህ በአሜሪካ ዋሽንግተን ውስጥ የእስራኤልና የሊባኖስ ተደራዳሪዎች ፊት ለፊት ተገናኝተው ድርድር መጀመራቸውን የሚያመላክቱ ዘገባዎች ወጥተዋል። በሌላ ቋንቋ ዶናልድ ትራምፕ ወይም የትራምፕ አስተዳደር የእስራኤል በሊባኖስ ውስጥ እያከናወነች ያለውን ጉዳይ እንድታቆምለት የኔታንያሁ አስተዳደር በዋሽንግተን ከሊባኖስ ሰዎች ጋር የቀጥታ ድርድር ጀመረ። ያ የድርድር ሐሳብ ሂዝቦላ የሚባለውን አካል ሙሉ በሙሉ ትጥቅ ማስፈታት የሚባል ነጥብ ላይ የሚያተኩር ነው። የሊባኖስ መሪዎችም በዚህ አይነት አካሄድ ላይ ምናልባት ፈቃደኛ ሊሆኑ ይችላሉ። ይህ ማለት እንግዲህ በሊባኖስ ጉዳይ እልባት እያገኘ ከመጣ የሊባኖሱ ጉዳይ መፍትሄ እያገኘ ከመጣ ትራምፕ የኢራንን ቅድመ ሁኔታ በማክበር ረገድ ችግር አይኖርባቸውም። ቅድመ ሁኔታውን አከበሩ ማለት ምን ማለት ነው? ሆርሙዝ ሰርጥን ኢራን ከፈተች ማለት ነው። ኢራን እኮ ሁለት ቅድመ ሁኔታ ስታስቀምጥ የመጀመሪያው እስራኤል በሊባኖስ የምታከናውነውን ጦርነት ታቁም ነው። ሁለተኛው ነገር ደግሞ በምዕራቡ ዓለም ውስጥ ያለ እንዳይንቀሳቀስ የታገደ ፍሮዝን አሴት የሚባለው የኢራን ሀብት ይለቀቅ ነው። ትራምፕ ይህን በማድረግ ረገድ ችግር የለባቸውም። ትራምፕ ብቻ ሳይሆን ባለፉት ዓመታት በባራክ ኦባማ የስልጣን ዘመን፣ በራሳቸው በዶናልድ ትራምፕ የስልጣን ዘመን፣ በነ ባይደን የስልጣን ዘመን ሁላ የኢራን እንዳይንቀሳቀስ የታገደ ሀብት የተለቀቀ በት አጋጣሚ አለ። ስለዚህ ለትራምፕ ይሄንን ማድረግ አሁንም ከባድ ነገር አይደለም። ከባዱ ጉዳይ የእስራኤል ነጥብ ነው። እስራኤልን ደግሞ አሁን ምን እያከናወኑ ነው? በአሜሪካ ዋሽንግተን ውስጥ የሊባኖስና የእስራኤል ተወካዮች ፊት ለፊት ተገናኝተው እንዲደራደሩና ጦርነቱን ማቆም የሚችሉበትን መንገድ እንዲነጋገሩ፣ ይህን ካከናወኑ በሆርሙዝ በኩል ኢራን ያቀረበችው ቅድመ ሁኔታ ተሟላ ማለት ነው። ጦርነቱ የእስራኤል ጦርነት ከቆመ የኢራን ቅድመ ሁኔታ ተሟላ። ሆርሙዝ ምን ይላል? ይከፈታል። ስለዚህ አሁን ዶናልድ ትራምፕ በእነዚህ ጊዜያት ዓለም ላይ ብሎኬድ አድርጌያለሁ እንዲህ ምናምን እያሉ ጉራቸውን ቢነፉም ኦር ደግሞ እንደዚህ አይነት ሀሳብ ቢናገሩም ዋናው ተግባር የእስራኤል ነገር እንደሆነ ስለሚታወቅ እሳቸው የፈለገ ሆርሙዝን ቢዘጉ ኢራንን ማንበርከክ አይችሉም። ለምን ካላችሁ ኢራን ኢቭን ባለፉት 40 ዓመታት ጭምር ይሄ ሁሉ በርካታ ማዕቀብ የተጣለባት የኖረች ሀገር ነች። ሌላው ጉዳይ ኢራን በፐርሺያን ገልፍ በኩል የምትዋሰነው ባህር እንዳለ ሁሉ ካስፒያን እየተባለ በሚጠራው እንግዲህ በላይ በሰሜን በኩል ደግሞ ከማን ጋር የምትዋሰንበት? በካስፒያን በኩል እኮ ኢራን ከሩሲያ ጋር ትዋሰናለች። በካስፒያን በኩል መርከቦቿን ጭና ነዳጆቿን በሩሲያ በኩል ማሳለፍ የምትችል ሀገር ነች። ገብቷቸዋል። የመሬት አቀማመጧ ተአምር ነው የኢራን። በእንደዚህ አይነት ነባሪያ ሁኔታ የመሬት አቀማመጧን ማሸነፍ አትችሉ። ፐርሺያን ገልፍ ሆርሙዝን ዘጋው ስትሉ ካስፒያን ባህር በኩል ዞራ ከሩሲያ ጋር ተገበያይታ ወይም ሩሲያን ተጠቅማ ነዳጇን መላክ ትችላለች። የሚገርማችሁ ይህ ጦርነት ከተጀመረ ጊዜ ከማርች 1 ጀምሮ ማለት ነው ፌብሩዋሪ 28 ጦርነቱ ተጀምሮ ከማርች 1 ጀምሮ እስከ ጦርነቱ እስከቆመበት ጊዜ ድረስ ባሉት ቀናት 58 ሚሊዮን በርሚል ድፍድፍ ነዳጅ ኢራን ለውጭ ገበያ አቀርባለች፣ ሸጣለች፣ ገበያው ላይ አስገብታለች። ይሄ እንግዲህ በዚህ ጦርነት መካከል ውስጥ ሆነ ያደረገችው ነው። ያ ቀጠና ላይ በዛ ሰዓት ላይ የአሜሪካ መርከቦች ሳይኖሩ ቀርቶ አይደለም፣ ያው ክልከላው አይኖርም ማለት ነው። ስለዚህ ኢራን መሽሎኪያ የነዳጅ ሀብቷን ወደ ዓለም ገበያ ለነ ቻይና በተለይ የምታቀርብበት መንገድ አታጣ። ስለዚህ ኢራንን በእንደዚህ አይነት ሁኔታ ማሸነፍ እንደማይችሉ ያውቃሉ ልላችሁ ፈልጌ ነው።
ስለዚህ ምን እያከናወኑ ነው ከተባለ አንደኛ የቤት ስራቸውን እየሰሩ ነው ዶናልድ ትራምፕ ምን በማድረግ እስራኤልና ሊባኖስን በዋሽንግተን በማደራደር፣ ሁለተኛ ነገር ደግሞ የኢራንን ወደ ድርድር ጠረጴዛ እንድትመለስ እንቅስቃሴዎችን ጥረቶችን እያደረጉ ነው። ባይዘው መርሳት የሌለብን ነገር ዶናልድ ትራምፕ ናቸው ድርድር ተጀምሯል በማለት መጀመሪያ ጉዳዩን ይፋ ያደረጉልን። የዶናልድ ትራምፕ ሐሳብ ነው ማለት እንችላለን ድርድር የሚለው ጉዳይ እንጂ ኢራን በቃ ወታደራዊ አቅሜ አለቀ ምናምን እንደዚህ ብላ አይደለም ወደ ድርድር ልምጣ ያለችው። ኢራኖቹ ረጅም ጊዜ የተዋጉት የመቆየት ችግርም የለባቸውም። በተመሳሳይ እንደ ሆርሙዝ ያለ ሰርጥን ስለዘጋችሁባቸው ምንም የምታመጡባቸው ችግር አይኖርም። ምናልባት በዛው በባህሩ አካባቢ ላይ የኢራን እንትን ላይ እንቀሳቀስ ይችላል፣ የኢራን መርከቦች ላይ እንቀሳቀሱ ይችላሉ። በዛ ቦታ ግን አልተንቀሳቀሱም ማለት በካስፒያን ባህር በኩል አይንቀሳቀሱም ማለት አይደለም። እውነቱ እንደዛ ነው። ሌላኛው ነገር የኢራንን መርከቦችም ወደ ሌላ ወደ አካባቢው የሚንቀሳቀሱ መርከቦችንና አሜሪካ ይመታሉ ወይ ነው። ቢመቱ በዛ አካባቢ ላይ የሚፈጠረውን የኢንቫይሮንመንት የስነ ምህዳር ቀውስ፣ የከባቢ አየር ቀውስ አስቡት። ነዳጁ ባህር ውስጥ ሲገባ የሚፈጠረውን ቀውስ ማለት ነው። ይህንን አይነት ነባሪያ ሁኔታ የሚፈጥር አይነት መንግስት እንግዲህ ካለ አሜሪካ ውስጥ አይዶን ነው። እኔ በዚህ ደረጃ ኢሪስፖንስብል ይሆናሉ ብዬ አላስብም። ለዛም ነው ነገሩ ቴክኒካል ነው። ብሎኬድ የሚባለው ጉዳይ ፕራክቲካል አይደለም፣ ቴክኒካል። ገብቷቸዋል አይደለ? ኢራንን በዚህ ደረጃ ኮንቴን ማድረግ፣ ኢራንን በዚህ ደረጃ በቁጥጥራቸው ስር ማስገባት እንደማይችሉ ያውቁታል። ዘ ኦንሊ ቲንግ ማስገባት የሚችሉት የኢራንን ቅድመ ሁኔታዎች እያከበሩ ስራዎቻቸው ከቀጠሉ ብቻ ነው። እሱንም እስራኤልና ሊባኖስን በዋሽንግተን በማደራደር ጀምረውታል። የዛሬው ትልቁ ዜና ይሄ ነው። የኢራንን ቅድመ ሁኔታ ለማክበር አሜሪካ ሊባኖስና እስራኤልን ማደራደር ጀመረች የሚለው ማለት ነው። ለማንኛውም የነ ቻይና ሰርፕራይዝ በጣም እያስገረመ ነው። ከነ ኢራንና ከነ ሩሲያ ጋር የኢስተርን ብሎክ የሚባል ጥምረት ልትፈጥር እንደምትችል እየተገለጸ ይገኛል። ይሄ የኢስተርን ብሎክ የሚባለው ጉዳይ እንደምታውቁት ኢራን 20 ከመቶ የሚሆነውን የዓለም ነዳጅ መቆጣጠር ችላለች። ራሽያ ደግሞ 11 ከመቶ የሚሆነውን ነዳጅ መቆጣጠር ችላለች። ቻይና የምትባለው ሀገር ደግሞ የነሱ ዋነኛ ገዢ ናት። ስለዚህ በጦር መሳሪያ ጉዳይ የቻይናም የሩሲያም አለ፣ አያሳስብም። እና እንደዚህ አይነት ጥምረት ወደሚፈጥሩበት ነባሪያ ሁኔታ ለምን የትራምፕ አስተዳደር ይገፋቸዋል? ያለውና ጥሩ ሊባልለት የሚችለው አማራጭ ይህን ጦርነት በአስቸኳይ በቶሎ ሊያቆም የሚችልበትን መንገድ መፈለግ ነው። እሱም ደግሞ እንደነ ፎክስ ኒውስ ዘገባ የፊታችን ሐሙስ የፊታችን አርብ በሁለቱ ሀገራት መካከል ተደራዳሪዎች ፊት ለፊት ተገናኝተው ምክክር ሊጀምሩ እንደሚችሉ እየተገለጸ ነው። በጣም የሚያስገርም አይነት ሁኔታዎችን ነው እያየን የምንገኘው። ኤኒዌይ ሀሳብ አስተያየቶቻችሁን በኮመንት ላይ ያስቀምጡልኝ። ነፃነት ላቀው ነበርኩኝ። አመሰግናለሁ በጣም